ሰላም ጤና ይስጥልን ውድ የተከበራችሁ ኢትዮጵያውያን፣ ዛሬ ይዤላችሁ የቀረብኩት ጉዳይ ብዙዎችን የሚያነጋግር በውስጡም በርካታ የታሪክና የፍትህ ጥያቄዎችን አዝሎ የቆየውን የአክሱም ሙስሊሞች ድምጽ የሚለውን አርዕስት ነው። አክሱም ስትባል የኢትዮጵያ ስልጣኔ ማማ፣ የሃይማኖትና የታሪክ መፍለቂያ መሆኗ ይታወቃል። ሆኖም ግን በዚህ ጥንታዊ ከተማ ውስጥ የሚኖሩ ሙስሊም ወገኖቻችን ለዘመናት ሲያነሱት የቆዩት የመስጂድ ግንባታና የአምልኮ ነጻነት ጥያቄ ዛሬም ድረስ መቋጫ አላገኘም። ይህንን ጉዳይ በስሜት ሳይሆን በእውቀትና በትንታኔ ለመመልከት እንሞክራለን። በመጀመሪያ ደረጃ የታሪክን መዝገብ ስንገላልጥ ኢትዮጵያ ለታላቁ ነቢይ መሐመድ ተከታዮች መጠለያ በመሆን የፍትህ ሀገር ተብላ የተመሰከረላት ገና በሰባተኛው ክፍለ ዘመን ነበር። ንጉስ አርማ ወይም ነጃሺ ለእንግዶቹ የሰጡት ከለላ የኢትዮጵያን ስም በዓለም የሙስሊም ማህበረሰብ ዘንድ ከፍ እንዲል አድርጎታል። ይሁን እንጂ በአክሱም ከተማ ውስጥ ሙስሊሞች መኖራቸውና የራሳቸው የጸሎት ቦታ እንዲኖራቸው መፈለጋቸው ከከተማዋ ቅድስና ጋር ይቃረናል የሚል ክርክር ጠንካራ ሆኖ ቆይቷል። እዚህ ጋር ነው ትንታኔያችንን የምንጀምረው። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 27 ላይ ማንኛውም ሰው የመረጠውን ሃይማኖት ወይም እምነት የመያዝ የማስፋፋትና የአምልኮ ቦታ የማግኘት መብቱ የተጠበቀ መሆኑ ተደንግጓል። ታዲያ ይህ ህጋዊ መብት ከአክሱም ነባራዊና ታሪካዊ ሁኔታ ጋር እንዴት ይጣጣማል? በአንድ በኩል የአክሱም ኦርቶዶክስ ተዋሕዶ ቤተክርስቲያን ከተማዋን እንደ ቅድስ ከተማና ለታቦተ ጽዮን ማረፊያነት የተለየች ቦታ አድርጋ ትመለከታለች። በሌላ በኩል ደግሞ እዚያው ተወልደውና አድገው ለሀገራቸው መስዋዕትነት የከፈሉ ሙስሊም ኢትዮጵያውያን በከተማችን ውስጥ የራሳችን መስጂድ ያስፈልገናል የሚል ድምጽ ያሰማሉ። ይህ ድምጽ የጥላቻ ሳይሆን የፍትሃዊነትና የማንነት ጥያቄ ነው። በሐረር፣ በጅማ፣ በጎንደርና በሌሎችም የታሪክ ስፍራዎች አብሮ የመኖርን ጥበብ የተማርንበትን ያህል በአክሱም ጉዳይ ላይ የሚታየው መቆለፍ ለምን አስፈለገ? ጥናቶች እንደሚያሳዩት የሃይማኖት ተቋማት ጎን ለጎን መኖራቸው ለከተማዋ የቱሪዝም ገጽታም ሆነ ለህዝቡ ማህበራዊ ትስስር የሚጨምረው እሴት እንጂ የሚቀንሰው ነገር የለም። የአክሱም ሙስሊሞች ድምጽ መደመጥ ያለበት በፖለቲካዊ ትርፍ ሳይሆን በሰው ልጅ መብትና በታሪካዊ እውነታዎች መነጽር ነው። ለዘመናት የቆየው ይህ ጥያቄ ሰላማዊ ውይይትን፣ የሀገር ሽማግሌዎችን ጣልቃ ገብነትና የህግ የበላይነትን ይፈልጋል። የአክሱምን ክብር ሳይነኩ የአክሱም ሙስሊሞችን መብት ሳያሳጡ መፍትሄ መፈለግ ይቻላል። ይህንን ድምጽ ችላ ማለት ወይም ማፈን ዘላቂ ሰላምን አያመጣም። ይልቁንም እንደ ሀገር አብሮ መኖር የሚለውን እሴቶቻችንን የሚፈታተን ይሆናል። ስለዚህ ጉዳዩ የሚመለከታቸው አካላት ሁሉ ቁጭ ብለው የሰከነና የታሪክንም ሆነ የህግን ሚዛን የጠበቀ ውይይት ሊያደርጉ ይገባል። የአክሱም ሙስሊሞች ድምጽ የፍትህ ድምጽ ነው። የአብሮነት ጥሪ ነው። የኢትዮጵያዊነት አንዱ ገጽታ ነው። ይህንን ድምጽ ሰምቶ ምላሽ መስጠት ለሁላችንም ኩራት ነው። አመሰግናለሁ።